እሺ አመሰግናለሁ። ከወረዳ 1 ዋና አፈ ጉባኤ ወይዘሮ ትግስት ታዬ ይባላለሁ። ያው የክረምት በጎ ፍቃድ ያው በየአመቱ አቅም ለሌላቸው ደካማ አካላቶች ሁልጊዜ በየአመቱ ቤት እናድሳለን ማለት ነው እና የዘንድሮም አመት በማስመልከት ያው የቤት እድሳት ካሉ ተግባሮቻችን አንዱ የቤት እድሳታችን ነው። ያው ይሄን የቤት እድሳት ለማደስ የምክር ቤት አባላቶችን በማሳተፍ እንዲሁም የቋሚ ኮሚቴ ዘርፍ እነዚህን የመራጭ ተመራጮችን በማሳተፍ መጀመሪያ ውይይት አድርገን ወደ ቤት መረጣውን ሄድ ነው። ብዙ ቤቶችን አይተናል። ካየናቸው ቤቶች ደግሞ እዚህም አካባቢ ላይ ምክር ቤት አባላቶች አሉን። እንዲሁም ምንም ረዳት የሌላት የቀን ስራ እየሰራች ልጆች የምታሳድግና በቃ ያለችበት ኑሮ ከቀን ያለውን ችግር ነገሩን መተን ተሰባስበን መተናየን ባየነው ነገር ላይ ግን ያው የበጎ ፍቃድ ትልቁ ነገር የሚያስፈልገው ምንም ረዳት ለሌለው ሰው መስራት ስለሆነ የሳቸውን ቤት እንትን ብለናል። ወይዘሮ ኢየሩስ በቀለ ይባላሉ። 234 የቤት ቁጥር ላይ ነው ወረዳችን ላይ የቀበሌ ቤት ነው ያላቸው። ምንም ረዳት የላቸውም። ውሃም እየደቀኑ የሚኖሩ እናት ናቸው። ቀን ሰራተኛ ናቸው። እሳቸው ቤት ነው ያየነው። አይተን ወደ ውሳኔ ወስነን ነው የገባ ነው ማለት ነው። ያው ይሄንን ወስነን ዛሬ ስንጀምር ቀድም ብለን ነው ፕሮግራሙን ያዝነው። ግን ጀምረን ወዲያውኑ አፍርሰን ምንተው ሳይሆን ወዲያው ወደ ስራ ለመግባት ማቴሪያሎች ስናዘጋጅ ነበር። ከተለያዩ አካላቶች ከኛም ወረዳ ውጭ ሆኑ በምን ቀርባቸው የሆኑ የተወሰነ አንዳንድ ስራዎች የሚሰሩትን አካላቶች ብሎኬት እንዲሰጡን እንዲሁም አሸዋ እንዲሰጡን የተወሰነ ሲሚንቶ እንዲሰጡን የማድረግ ስራ ሰርተናል። እንዲሁም በምክር ቤት አባላቶቻችን ቋሚ ኮሚቴዎቻችን እየተዞረ አሁንም ያው የተወሰነ ቆርቆሮ መጣል ቆርቆሮ መሆኑ ሊመጣ የተሄደበት ሁኔታዎች ናቸው ያሉት። እንዲሁም ሲሚንቶ የተለያየ ነገሮች አሁን ዛሬ የገባ ግባቶች አሉ፣ ነገ የሚገቡ ግባቶች አሉና በዚህ መሰረት ያው ህብረተሰቡን በማሳተፍ የሴትዮዋን ችግር በመግለጽ ያለውን ነገር ብናግዛት ነገ ለራሳችንም የህሊና ረፍት እናገኛለን። ህፃናት ልጆች ናቸው፣ የሚያጠኑበት ቦታ የለም። በጣም ችግር ውስጥ ያለች ሴት ናት። ስለዚህ እችን ሴት ብናግዝ ለነገም ልጆቹ ላይ ራሱ የምንፈጥረው ነገር አለ። ያው ጥሩ ነገር ላይ መቀመጥ የተሻለ ነገር የተሻለ አይምሮ ያለው ሰው ልጆች ለመፍጠር ይሄንን ስራ እንስራ ብለን ተነሳስተን ነው አብረን በጋራ ሆነን ነው እየሰራን ያለው ነው ማለት ነውና በዛሬው ዕለት እዚህ ላይ ደርሰናል ማለት ነው። እሺ ስሜ ቀሲስ ብርሃኑ ኢሳያስ እባላለሁ። በጉለሌ ክፍለ ከተማ የወረዳ 1 የምክር ቤት አስተባባሪ ኮሚቴ ሰብሳቢ ነኝ። እንግዲህ ይህንን የቤት ማደስ ፕሮግራም ስናዘጋጅ በወረዳችን መጀመሪያ ያየነው ምንድነው ማን ነው በጣም ዝቅተኛ ነዋሪ ወይም ደግሞ በአሁኑ አጠራር በእርግጥ የደሃ ከሚባሉት ችግረኛ ዝናብ የሚያፈስባቸው መጠለያ የሌላቸው የሚል መጀመሪያ ከሁሉም ብሎኮች ከሁሉም ቀጠናዎች ነው የመረጥነው። ስለዚህ የተለያዩ ቀጠናዎች ላይ ሙከራ አድርገናል። ነገር ግን መጨረሻ ላይ እዚህ ያለውን እዚህ ቀጠና እንዲባላል እዚህ ያለውን ቤት ነው የመረጥነው። ይሄ ቤት እንግዲህ በጣም የወደቀና በጣም ጣራው የሚያፈስ ከጥቅም ውጭ የሆነ ቤት የመንግስት ቤት ነው። ስለዚህ ይሄንን በኮሚቴ አየን። ሁለት ካየናቸው ቤቶች ይሄኛው ይብሳል በሚል መልክ ዛሬ በቃለ ጉባኤ ወስነን የሀብት አሰባሰብ ጀምረን በዛሬው ዕለት የተሻለ ሀብት አሰባሰብ አድርገናል። ዛሬ ደግሞ ይሄኛውን የማስጀመር ፕሮግራም ይዘን ነው የመጣ ነው ሁላችንም ማለት ነው። የዚህ የበጎ ስራችን የክረምት መርሃ ግብራችን በዚህ ብቻ የሚቆም አይደለም። እንደገና ሌሎች ስራዎች የምንሰራቸው አለ። ማዕድ ማጋራት የምንሰራቸው ስራዎች አሉ። እንግዲህ አሁን ላይ ጥሩ ጥያቄ ነው። አሁን የጀመርነውም እዚህ በወረዳው ባሉ ነዋሪዎች ህብረተሰብ ትንሽ ሻል ያሉ ነዋሪዎችን እያስተባበርን ያለ ነው። ይሄ ተጠናክሮ መቀጠል አለበት። አሁን ቅድም ያልኩት አንዳንዴ በአሁኑ ሰዓት እንደሚታወቀው ብዙ ህብረተሰቡ የሚጠየቅባቸው ወይም ደግሞ ከዚህ የበለጠ ስራ ስለሌለ ሁሉንም በተሻለ መጠን ለማስገድ እዚህ የወረዳችን ባለሀብቶች ሻል ያሉ ነዋሪዎች ይህንን አድራጎታቸውን በደንብ መቀጠል አለባቸው። ወደፊትም የማዕድ ማጋራቱን ቀጥሎ መሄድ አለበት። እርስ በርሳችን ካልተረዳዳን፣ እርስ በርሳችን ካልተደጋገፍ ዝም ብለን ቁጭ ብለን ድህነትን ብቻ መመልከት ሳይሆን ድህነት ከኛ ሊወገድ የሚችልበት መንገድ የወረዳችን ነዋሪ ህዝብ በዚህ ጉዳይ ላይ ከማስተዳደሩ ጎን ሆኖ እነዚህን ስራዎች መስራት ያስፈልጋል፣ መደጋገፍ ያስፈልጋል። በዚሁ አካባቢ እንዲደግፉት ያላቸውን አስተዋጽኦ እንዲያደርጉ ለማሳሰብ እወዳለሁ። ስሜ ኢየሩስ በቀለ ይባላል። ወረዳ 1 ነዋሪ ነኝ።
አሁን በፊት የነበሩ በጣም አስቸጋሪ የቤቱ አቅም ስለሌለኝ እኔም ስራ የለኝም። ባለቤቴም የቀን ሰራተኛ ነው። ሯሩጥ ያገኘውን ነው የሚሰራው። በዛ ምክንያት ለቀበሌዎች አመራሮች ለሚቀርባቸው አመለከትኩኝ። ከዛ እንደምታዩ ቤቱ እንደዚህ የወላለቀ ቆርቆሮ የሚያፈስ ውስጡ አፈር አይጥ ነበር የሚጫወትብኝ። እግዚአብሔር ይመስገን ይሄን አስበው እንደዚህ አስላዩ ተመለከቱ። በጣም ነው የማመሰግነው። ይሄን ጤና ይስጥልኝ። የወረዳችን አመራሮች፣ የወረዳችን ምክር ቤት አባላቶች በጣም ነው የማመሰግነው እድሉን ስለሰጣችሁ። እግዚአብሔር ያስባችሁ ባላችሁበት ጊዜ ይስጥልኝ። አዎ አይተው የወረዳችን ምክር ቤት አባላት መተው አይተውልኝ አይተው ሁናቴውን አይተው ባዩት ነገር አዝነውልኝ እንደዚህ ስለ እድሉን ለኔ ስለሰጡኝ በእውነት በጣም ነው ደስ ያለኝ። ወይ በጣም ነው ደስ ያለኝ። የልጆች እናት ነኝ፣ ሮጦ አዳሪ ነኝ። ይሄን መስራት እንኳን አቅቶኝ ነበረ። ይሄን አስበው እንደዚህ ሁሉ ጊዜ ለሌሎችም እንዲደርስ ነው። ለኔ ብቻ ሳይሆን ከተማችን ላይ ብዙ እንደዚህ እንደኔ ያሉ ስላሉ ለነሱ እንዲደርስ እንደዚህ ያስቧቸው ያሉት አመራሮች ጊዜ ይስጣቸው፣ የወረዳችን አመራሮች በጣም አመሰግናለሁ።